ብለድ ኤንድ አይረን እንጂ በንግግር አይሆንም ይላል። ቢስማርክ የጀርመን አንድነት ለመፍጠር ሶስትን ቀጥተኛና ፈጣን ጦርነቶች ተጠቀመ። ጦርነት ለሁሉ ጀርመናውያን የጋራ ጠላት እንዳለ ያሳየ ሲሆን ሰላም እንኳን ወደ ቻናላችን በሰላም መጣችሁ። ዛሬ አንድ አድርገን የምናውቃት ግን በታሪክ በጣም የተከፋፈለችው አገረ ጀርመን እነግራቸዋለን። አዎ ስለ ጀርመን አንድነት እናገራለን። አገሪቱ ልክ እንደ ኢትዮጵያ ባለፉት ክፍለ ዘመናት አንድ ሀገር አልነበረችም። ከ30 በላይ የሚቆጠሩ ግዛቶችና ከተሞች መንግስታት በውስጣ ይዛ ነበረች። እንግዲህ እነዚህ ሁሉ አንድ ሆኖ አሁን ያለችው ሀያላን ጀርመን እንዴት ፈጠሯት? ይህን በቀላሉ መንገድ ዛሬ የምንመለከተው ይሆናል። ከ200 ዓመት በፊት አውሮፓ ውስጥ ትላልቅ ጦርነቶችና የናፖሊ ጦርነቶች ከገቡ በኋላ የጀርመን ሀገሮች በጋራ የሚሰሩት ሲስማሙ የጀርመን ኮንፌዴሬሽን የሚባል ማህበር ተፈጠረ። ነገር ግን ይህን ማህበር አንድ ሀገር አልነበር። የተለያዩ ገዢዎችና ያሉትና 9 አገሮች ጥምረት ነበር። በዚህ ጊዜ ሁለት ኃይሎች ነበሩ። ደቡብ ምዕራብ ላይ አውስትሮ ኢምፓየር እና ሰሜን ምስራቅ ፕሩሺያ ኪንግደም። እነዚህ ኃይሎች ማን አርጎ ይመራል በማለት ላይ ተፎካካሪነታቸው አንድነቱ የፈጠረው ብልጽግናና ያለው የፖለቲካ ሊቅ ነበር። ስሙ ኦቶ ፎን ቢሱ የፕሩሺያ ሚኒስትር ሆኖ ተሹሟል። ንጉስ ዊልሃም ከአውስትራሊያ ጋር ለመወዳደር ይፈልግ ነበር። ቢስማርክ ግን ብልህ ነበር። እሱም አንድነት እና ደምና ብረት ብለድ ኤንድ እንጂ በንግግር ይላል። ይህን ማለት የግዙፍ ወታደራዊ ኃይልና ዘመናዊ መገንባቱ አንድነት እንደሚፈጥር ነው። እናም እንዲህ አደረገ። ቢስማርክ የጀርመን አንድነት ፈጣን ጦርነቶች ተጠቀመ። ጦርነቱ ከዴንማርክና በ1864 እና ኦስትሪያ አብረው በቤታቸው ዴንማርክን ሲጀምሩ ይህን ራቸውን ለማገልገል ከአውስትራሊያ ሲሆን በ16 በመቀጠል በቢስማርክ ከቀድሞ አጋሩ ጦርነቱ ፈጠረ። ፕሩሺያ በጣም ፈጣንና ወሳኝ ድል አገኘች። ኦስትሪያ ከጀርመን ጉዳይ ገች። አሁን ፕሩሺያ ብቸኛዋ መሪ ናት። ጦርነት ከፈረንሳይ በ1871 ላይ የተካሄደ ጦርነት በቢስማርክ እና በጣም ብልጽግና ያደረገ የፈረንሳይ ንጉስ ንግግሩ በመቀየር ሁሉም የጀርመን ሀገሮች አንድ ሆነው ጠንክረው በፈረንሳይ ጦርነት አወጁ። ፕሩሺያ አሸነፈች። ይህን ጦርነት ለሁሉ ጀርመናውያን የጋራ ጠላት እንዳለ 1871 የፈረንሳይ ከተሸነፈች በኋላ የጀርመን አንድነት በተሟላ መልኩ ሀገሮችን አለቆች ሁሉም በፈረንሳይ ውስጥ በፔርሳይልስ ቤት ተሰብስበው ክስተት አከናወኑ። ዊልሃም አዲሱን የጀርመን ኢምፓየርም ሆኖ ተሾመ። ኦቶማን ቢስማርክም የኢምፓየር ጠቅላይ ሚኒስትር ሆኖ እንደ ህዝብና እንደ አንድ ንጉስ በሆነ መልኩ ታየ። እንግዲህ የጀርመን አንድነት በቢስማርክ ፕሩሺያ ጦር ኃይል እና በጦርነቶች የተፈጠረች ሲሆን ይህንን አንድነት ሚዛን ሙሉ በሙሉ ለወጠ። አዲስ ኢምፓየርም በፍጥነት ኢንዱስትሪያላይዝም ሆነች ኃይልና ይህም በኋላ ዓለም አቀፍ ግጭት እንደ ዓለም ጦርነት አስተዋጽኦ አድርጎታል። የደምን እና ብረት አይረን ታሪክ ውስጥ አስገራሚ ታሪክና